ታሪካችን የሚጀምረው አይላ የምትባል አንዲት ደግ ነገር ግን ደፋር ወጣት ከጓደኞቿ ጋር ተራራ ላይ መውጣት የምትወድ ሴት ሲሆን ከዕለታት በአንዱ ቀን ደመናውን ለመንካት በማሰብ በጣም ረጅም ወደ ሆነ ተራራ ጫፍ ስትወጣ እንመለከታለን። ቆይ ከዛ በፊት አሁን ላይ 700 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። ነገር ግን ጓደኞቿ ይህ በጣም አደገኛ እንደሆነ ስላሰቡ በፍጥነት ወደ ታች ጎትተው ሲያወርዷት እናያለን። ወደ ቤታቸው እየተመለሱ እያሉ በድንገት አንድ እባብ ሲመለከቱ በጣም ይደነግጡና እባቡ ቀጥ ብሎ የቆመና ከአይላም የበለጠ ረጅም መሆኑን እናያለን። ጎረቤቷም እንዲህ አይነት ረጅም እባብ ማየት የመሞቻ ቀኗ እየደረሰ መሆኑን እንደሚያመላክት የነገራትን ቃል ስታስታውስ አይላ በጣም ፈርታ ማልቀስ ትጀምራለች። በዚህ ጊዜ ልትሞት እንደሆነ ስላመነች አይላ መልካም ስራዎችን ለመስራት ትወስናለች። በመጀመሪያም ለጓደኞቿ የሆነ ነገር ማድረግ ስትፈልግ የሚወዷቸውን መጽሐፍቶች ለመስረቅ ወደ አንድ ቤተ መጽሐፍት ትወስዳቸዋለች። ወደ ውስጥ ስትገባ አንድ የማታውቀው እንግዳ ልጅ ስታይ በጣም ደንግጣ በፍጥነት እየሮጠች ስትወጣ እንመለከታለን። በዚያው ቀን አመሻሽ ላይ አይላ ወደ ቤቷ ስትመለስ ያው ልጅ ቤቷ ውስጥ እራት እየበላ ታገኘዋለች። ስሙም ኤዝራ እንደሚባል እንረዳለን። ኤዝራ ወደ እሷ ትምህርት ቤት አዲስ የተቀየረ ተማሪ ሲሆን አባቱ ደግሞ የአይላ አባት አለቃ በመሆናቸው ቤተሰቦቻቸው አሁን ጎረቤቶች እንደሆኑ እንረዳለን። ኤዝራ መጽሐፍትን ለመስረቅ እንደሞከረች ለሁሉም ይነግራል ብላ በማሰብ አይላ በጣም ስለምትጨነቅ ሚስጥሯን ጠብቆ ዝም እንዲልላት ብላ ለሱ ጥሩ ለመሆን ትወስናለች። በትምህርት ቤት ውስጥ ሁሉም ሰው ኤዝራን ኩሩና ጸጥተኛ ልጅ አድርጎ የሚያስበው ሲሆን እሱም ንቁና ተጫዋች ከሆነችው አይላ ጋር በጣም ተቃራኒ እንደሆነ እንመለከታለን። ኤዝራ በጣም ጸጥተኛ እንደሆነና ጥቁር ቀለም የሚወድ እንደሆነ እንረዳለን። አይላም እንደ ታላቅ እህት በመሆን ጓደኞቿ ኤዝራን መንከባከብና መቀበል እንዳለባቸው ስትነግራቸው እንመለከታለን። በቀጣዩ ቀን ኤዝራ ለሁሉም ጓደኞቿ ታስተዋውቀዋለች። ከጥቂት ጊዜ በኋላም አይላ በኤዝራ አይኖች ውስጥ የሆነ የሐዘን ስሜት ስትመለከት በሱ ላይ ይበልጥ ፍላጎት እያደረባት እንደመጣ እናያለን። ከዕለታት በአንዱ ቀን አይላ ወላጆቿ ሲያወሩ ትሰማና ኤዝራ በሂሳብ ትምህርት በጣም ጎበዝ የነበረ ታላቅ ወንድም እንደነበረውና ነገር ግን ወንድሙ በልጅነቱ በሞት እንደተለየው እንረዳለን። ይህ አሳዛኝ ክስተት የኤዝራን ወላጆች ልብ በመስበር ለመፋታት አፋፍ ላይ አድርሷቸው የነበረ ቢሆንም የኤዝራ መወለድ ግን ትዳራቸው እንዳተረፈው እንረዳለን። በትምህርት ቤት ውስጥ መምህሩ ተማሪዎችን ስለ ስማቸው ትርጉም እንዲጽፉ ሲጠይቃቸው አይላ እናቷ ቼሪ መብላት ትወድ እንደነበር የስሟ ትርጉምም ከዚያ እንደመጣ ታስረዳለች። ኤዝራ ግን የስሙን ትርጉም አያውቀውም። ለሱ በጣም ስላዘነች አይላ ሌሊቱን ሙሉ መዝገበ ቃላት ውስጥ የስሙን ትርጉም ስትፈልግ ታድራለች። በማግስቱ የስሙን ትርጉም ትነግረውና ፀሐይ ስትጠልቅ ለማየት ወደ አንድ ልዩ ቦታ ትወስደዋለች። ነገር ግን በሚያሳዝን ሁኔታ ሰማዩ ደመናማ ስለነበር ፀሐይዋን ማየት አልቻሉም ነበር። ቢሆንም አብረው ተቀምጠው አካባቢውን በመመልከት ጊዜያቸውን ሲያሳልፉ እናያለን። ከትንሽ ቆይታ በኋላ የኤዝራ የልደት ቀን ሲደርስ አባቱ ጥቁር ሰዓት የሚሰጠው ቢሆንም ኤዝራ ግን ይህንን ስላልወደደው ምንም ሳይናገር በጣም እንዳዘነ እንመለከታለን። በድንገት የቤቱ በር ሲንኳኳ አይላና ጓደኞቿ ልደቱን ከእርሱ ጋር ለማክበር ይመጡና ሁሉም ጥቁር ቀለም ያላቸውን ስጦታዎች ሲሰጡት እናያለን። ኤዝራ በእርግጥ ጥቁር ቀለም እንደማይወድ ነገር ግን የታላቅ ወንድሙ ተወዳጅ ቀለም ስለነበረ ወላጆቹ ልክ እንደ ወንድሙ እንዲሆን ፈልገው ይህን እንዳደረጉ እንረዳለን። ልደቱን ከአዲሶቹ ጓደኞቹ ጋር ሲያከብር በአይላ ምክንያት ኤዝራ መቀየርና ግልጽ መሆን ይጀምራል። ሁለቱም የቅርብ ጓደኛሞች የሆኑና አልፎ ተርፎም አብረው አንዲት ጥንቸል ማሳደግ ሲጀምሩ እናያለን። ነገር ግን ሁሉም ነገር የተስተካከለ ሲመስል የክረምት ረፍት በመድረሱ የኤዝራ እናት ወደ ከተማ ልትወስደው ትመጣና ኤዝራ ማንንም ሳይሰናበት ሲሄድ አይላ በጣም ታዝናለች። መኪናው እየተጓዘ ሲሄድ አይላ የቅርብ ጓደኛዋ እንዲሄድባት ስለማትፈልግ እሷና ጓደኞቿ ከኋላው ሲሮጡ እናያለን። በዚህ ሁኔታ አይላ ኤዝራን እንደምታጣውና መቼም እንደማትረሳው እየተሰማት ሳይታሰብ 5 ዓመታት ያልፋሉ።
አሁን አይላ የሁለተኛ ደረጃ ተማሪ ስትሆን ሌሎች ጓደኞቿም እሷን መንደር ውስጥ ብቻዋን ትተዋት ወደ ከተማ ሄደዋል። ከዕለታት በአንዱ ቀን አይላ ክፍል ውስጥ ሆና ኤዝራ እንደተመለሰ በህልሟ ታይና ስትነቃ እናቷን ትምህርት ቤት ውስጥ ታገኛታለች። በዚህ ጊዜ አንድ መምህር አይላ ትምህርቷ ላይ ትኩረት እያደረገች እንዳልሆነ ለእናቷ ሲነግራት ትሰማለች። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን። እናቷ ከትምህርት ቤት ስትወጣ አይላን ባትቆጣትም ነገር ግን አይላ መንደር ውስጥ ብቻዋን የቀረችው በእነሱ ምክንያት ስለሆነ የጥፋተኝነት ስሜት ይሰማታል። በዚያች ምሽት አይላ ባለፉት ዓመታት ለኤዝራ የጻፈችውን በርካታ ደብዳቤዎች በጥንቃቄ ታስቀምጣለች። በማግስቱ ጠዋት ያልታሰበ የስልክ ጥሪ ደርሳትና ጓደኛዋ እነዛን ደብዳቤዎች ለኤዝራ መላክ እንዳልነበረባት ትነግራታለች። አይላ ለምን ብላ ስትጠይቅ ጓደኛዋ ስልኩን ትዘጋባታለች። በዚህም በጣም የተጨነቀችው አይላ ምን እንደተፈጠረ ለማወቅ ወዲያውኑ ወደ ከተማ ትጓዝና የኤዝራ ትምህርት ቤት ስትደርስ ተማሪዎች በተለየ ሁኔታ እያዩዋት ለኤዝራ ደብዳቤ የምትጽፈው ልጅ እሷ እንደሆነች ሲንሾካሾኩባት እንሰማለን። በድንገት ኤዝራ ብቅ ይልና ከ5 ዓመታት በኋላ ለመጀመሪያ ጊዜ እርስ በእርስ ሲገናኙ ምንም ሳይነጋገሩ በጸጥታ ሲተያዩ እናያለን። ነገር ግን ሌሎች ተማሪዎች ኤዝራን ይህችን ልጅ ያውቃታል ወይ ብለው ሲጠይቁት ምንም ሳያስብ አላውቃትም ብሎ ሲመልስ የአይላ ልብ ሙሉ በሙሉ ይሰበራል። የቅርብ ጓደኛዬ ነው ብላ ያሰበችውና ለ5 ዓመታት ደብዳቤ ስትጽፍለት የነበረው ልጅ እንደማያውቃት ሲናገር በጣም ተጎድታ በንዴት እየሮጠች ትሄዳለች። ስሜቷ ተረብሾና ትንፋሿን በጣም ፈጥኖ በነበረበት ሁኔታ አንዲት ደግ ሴት አይታ አደጋ ላይ ልትወድቅ ትችላለች ብላ በመጨነቅ ወደ ቤቷ ትወስዳታለች። ኤዝራ ሊፈልጋት በሚመጣበት ጊዜ አይላ ቀድማ ስለሄደች በጣም በጸጸት ሲሞላ እንመለከታለን። ከጥቂት ጊዜ በኋላ አይላ ኦቲስ ከተባለ ሌላ የድሮ ጓደኛዋ ጋር ለማውራት ትወስናለች። እሱም ኤዝራ በትምህርት ቤት ውስጥ ከማንም ጋር እንደማያወራ ይነግራታል። ከዚህም በተጨማሪ ከአይላ ደብዳቤዎች አንዱ ሙሉ ክፍል ፊት ጮክ ብሎ እንደተነበበ ይነግራታል። በዚህ ጊዜ ኤዝራ ክሊዮ ከተባለች ልጅ ጋር አብሮ ያልፍና ኦቲስ ክሊዮ በትምህርት ቤት ውስጥ በጣም ቆንጆዋና ጎበዝዋ ልጅ እንደሆነችና ስሟ ብዙ ጊዜ ከኤዝራ ጋር እንደሚነሳ ሲያስረዳት አይላ ይበልጥ ታዝናለች። ይህ በእንዲህ እንዳለ የአይላ ወላጆች ወደ ከተማዋ ይመጡና ብቻዋን እንዳትሆን እዚያ ወደሚገኝ ትምህርት ቤት እንድትቀየር ይወስናሉ። በማግስቱ የአይላ የድሮ ጓደኞች ስሜቷን ለማደስ ወደ ሚስጥራዊ ቦታቸው ይወስዷትና ወደ ቤት ስትመለስ በመንገድ ላይ ኤዝራ ያገኛታል። አይላ ለምን እንደማያውቃት በንዴት ስትጠይቀው ኤዝራ በዚያች ቅጽበት ትክክለኛው ነገር ያ እንደሆነ ስለተሰማው መሆኑን በቀላሉ ሲነግራት አይላ በጣም ትናደዳለች። ችላ ብላው ትሄድና በዚያ ቀን አመሻሽ ላይ አሁንም በንዴት ተሞልታ ወደ ኤዝራ ቤት በመሄድ መስኮቱ ላይ ድንጋይ መወርወር ትጀምራለች። ትታው ልትሄድ ስትዞር ኤዝራ በጸጥታ ከኋላዋ ቆሞ ታገኘዋለች። አይላ ንዴቷን ለመቆጣጠር እየሞከረች በቀዝቃዛ ስሜት የደብዳቤዎቿ ይዘት የፍቅር ደብዳቤዎች እንዳልነበሩና ባለፉት 5 ዓመታት ውስጥ የተፈጠረውንና አብረን ያሳደግናት ጥንቸል መሞቷን ብቻ እንደጻፈችበት ትነግረዋለች። የግል ደብዳቤዋን ለሌሎች ማካፈሉም በጣም ርካሽ ተግባር እንደነበር ትነግረውና ከዚህ በኋላ መቼም ይቅር እንደማትለውና እንዳንተዋወቅ ሆነን እንቀጥል ትለዋለች። ኤዝራ በጸጥታ ካዳመጣት በኋላ እንደተረዳት ይነግራትና አይላ ትሄዳለች። ነገር ግን ታሪካቸው ገና አላበቃም ነበር። ከጥቂት ጊዜ በኋላ አይላ ወደ ከተማው 2ኛ ደረጃ ትምህርት ቤት ትገባና ወላጆቿ ከመንደሩ ወደ አውራጃው ዋና ከተማ ይጓዛሉ። በሚገርም ሁኔታ አይላ የሳይንስ ክፍል ውስጥ ስትገባ ኤዝራ በዚያው ክፍል ተቀምጦ ታገኘዋለች። እሱ ለብሔራዊ የሂሳብ ኦሎምፒያድ ቡድን የተመረጠ ሲሆን የኤዝራ አባት በዚህ በጣም ስለተደሰተ ይህንን ለማክበር ለአይላ ቤተሰቦች የእራት ግብዣ እንዲያዘጋጅ ይነግረዋል። በእራቱ ላይ ኤዝራ አይላን ሲያያት ፈገግታውን መቆጣጠር ያቅተውና ሊንከባከባት ይሞክራል። ነገር ግን እሷ ገና ከእርሱ ጋር ለማውራት ዝግጁ አልነበረችም። በቀጣዩ ቀን አይላ በአዲሱ ትምህርት ቤቷ ውስጥ የባይተዋርነት ስሜት ይሰማታል።
በእንግሊዘኛ ክፍለ ጊዜ መምህሩ ለንግግር ልምምድ ፈቃደኛ የሆኑ ተማሪዎችን ሲጠይቅ አይላ እጇን ታወጣለች። መምህሩ ማን አጋሯ እንደሚሆን ሲጠይቅ በድንገት ኤዝራ በፍጥነት እጁን ያወጣል። በልምምዱ ወቅት አይላ ከልጅነቱ የበለጠ የሚያስታውሰው ምን እንደሆነ ትጠይቀዋለች። ኤዝራም በአንድ ወቅት አንዲት ጓደኛው ፀሐይ ስትጠልቅ ለማየት እንደወሰደችውና የስሙን ትርጉም ምን ያህል የሚያምር እንደሆነ የተረዳው በዚያን ጊዜ እንደነበር ይናገራል። አይላ ስለሷ ወራ እንደሆነ ብትረዳም እንዳልገባት በማስመሰል ቁጭ ትላለች። ከክፍል በኋላ አንዲት ጓደኛዋ ኤዝራ አሁንም ለእሷ ስሜት እንዳለውና እሷን መርሳት እንዳልቻለ ለአይላ ትነግራታለች። አይላ ግን ችላ ትላታለች። በኋላ ላይ አይላ ውሃ ለመጠጣት ስትሄድ ኤዝራ ይከተላትና የራሱን ስለረሳ የውሃ ካርዷን እንድታበድረው ይጠይቃታል። አይላ ግን ማነህ አውቃለሁ እንዴ በማለት በቀዝቃዛ ስሜት ትመልስለታለች። አሁን እንደማታውቀው ሰው ለማድረግ የእሷ ተራ ስለነበር እሱን በማግኘቷ ደስተኛ እንዳልሆነችና ካርዷን እንደማታበድረው ትነግረዋለች። ሌሎች ሴቶች ካርዳቸውን ለኤዝራ ቢሰጡትም ካርዱን ከአይላ ጋር ለማውራት ምክንያት ብቻ ስለነበር አይቀበላቸውም። ወደ ቤት ሲመለሱ የአይላ ጓደኞች አሳ ወደሚያረቡበት የውሃ ገንዳ ስለመሄድ ያወራሉ። ይህም አይላን ከኤዝራ ጋር ሆነው ጄሊፊሽ ለማየት ያቀዱበትን ጊዜ ስለሚያስታውሳት ልቧ በሐዘን ተሰብሮ መሄድ እንደማትፈልግ ትናገራለች። በማግስቱ ጓደኛዋ ኮራ ስራ እንደበዛባት በመናገር እቅዷን ትሰርዛለች። ነገር ግን በምትኩ ሌላኛው ጓደኛዋ ኒኮ ከአይላ ጋር ወደ ውሃ ገንዳው ይሄዳል። አይላ ወደ ቤት ስትመለስ ኮራ ቀኑን ሙሉ ቤት ውስጥ እንደነበረች ታገኛለች። ኮራ ኒኮን ስለምትወደው ጓደኞቿ እሷን ከኒኮ ጋር እንድትሄድ ሆን ብለው እንዳዘጋጁት ይገባታል። በቀጣዩ ቀን በትምህርት ቤት ኮራ አይላንና ኒኮን በውሃ ገንዳው ውስጥ አብረው እንዳየቻቸውና በመካከላቸው የሆነ ነገር እንዳለ ለኤዝራ ትነግረዋለች። ኤዝራ ይህ የማይቻል መሆኑን በልበ ሙሉነት ይናገራል። ነገር ግን የኮራ ቃላት ስለረበሹት ከክፍል በኋላ ወደ አይላ ጠረጴዛ ሄዶ የውሃ ጠርሙስ ያስቀምጥላታል። ውሃ እንድትሞላለት ሲነግራት አይላ በጣም ብትናደድም ምንም ነገር አታደርግም። ቆየት ብላ ወደ ጠረጴዛዋ ስትመለስ ጠርሙሷ በውሃ ተሞልቶና አዝናለሁ የሚል ማስታወሻ ታገኛለች። አይላ ኤዝራ የጻፈው ቢመስላትም በእርግጥ ማስታወሻውን የጻፈው የክፍሉ ተቆጣጣሪ ነበር። ከጥቂት ጊዜ በኋላ በስፖርት ክፍለ ጊዜ ኤዝራና ኒኮ በሩጫ ሲወዳደሩ በሴቶች ሩጫ ላይ ደግሞ አይላ በሙሉ ኃይሏ እየሮጠች እያለች በድንገት በሙቀት ምክንያት ስለተዝለፈለፈች ጓደኞቿ በፍጥነት ወደ ትምህርት ቤቱ ሕክምና ክፍል ይወስዷታል። ኤዝራ የተፈጠረውን ሲሰማ እሷን ለማየት ይሮጥና አይላን አልጋ ላይ ሆና በህልም ስትቃዥ ያገኛታል። በህልሟ ውስጥ ታማ ኤዝራ እየተንከባከባት እንደሆነና እሱ አጠገቧ ሲሆን ሁልጊዜ ጥሩ ስሜት እንደሚሰማት ስታንሾካሹክ ይሰማታል። አይኖቿን ስትከፍት ኤዝራ በእውነትም እዚያ ሆኖ እያራገበላት ታያለች። ሰዎች ሌላ ትርጉም ይሰጡታል ብላ በመጨነቅ ወዲያውኑ ተነስቶ እንዲሄድ ትነግረዋለች። ኤዝራ በህልሟ ውስጥ የተናገረችውን ሲያስታውሳት አይላ በዚህ በጣም ታፍርና እንደዛ አላልኩም ብላ ክዳው እንዲሄድ ስትነግረው በዚያው ቅጽበት ሐኪሙ ይመጣል። አይላ በጣም ትናደድና ትራስ አንስታ እስኪወጣ ድረስ ኤዝራን መምታት ትጀምራለች። አይላ ወደ ውጭ ስትወጣ ሳና የምትባል ልጅ ታገኝና እሷም አይላና ኤዝራ የልጅነት ጓደኛሞች እንደሆኑ ታውቅ እንደነበር ትነግራታለች። እሷና ኤዝራ ጥናት የሚረዳዱ ጥሩ ጓደኛሞች ብቻ እንደሆኑ ስታስረዳት ይህንን የሰማችው አይላ ልቧ ሙሉ በሙሉ ይሰበራል። በዚያው ቀን አመሻሽ ላይ አይላ ብስክሌት እንዴት መንዳት እንዳለባት ለመማር ትሞክራለች። ሐዘን ላይ ስለነበረችም ደጋግማ ትወድቃለች። ኤዝራም ከመስኮቱ ሆኖ እንዳትጎዳ በመጨነቅ ይመለከታታል። የሱ እዚያ መሆን አይላን ይበልጥ ስለሚረብሻት እንደገና ስትወድቅ እጇን ትቆረጣለች። ኤዝራ ሊረዳት በፍጥነት ይወጣል። ነገር ግን አይላ እሱ ለእሷ መጥፎ ዕድል እንደሆነ በመንገርና በንዴት እዛ ምን እንደሚሰራ ጠይቃው እንዲርቃት ትነግረዋለች። ኤዝራ እንደገና ጓደኛሞች መሆን ከቻሉ ቢጠይቃትም አይላ ግን መቼም ባታውቀው እንኳን ደስ እንደሚላት ነግራው በብስክሌቷ እየነዳች ትሄዳለች። በዚያ ምሽት የድሮ ማስታወሻዋን ስትከፍት እያንዳንዱ በኤዝራ ስም የተሞላ ነበር። ነገር ግን በአዲስ ገጽ ላይ ከዚህ በኋላ ስለ ኤዝራ ማሰብ ክልክል እንደሆነ ትጽፋለች። በማግስቱ አይላ አንዳንድ ሴቶች ስለ እሷና ስለ ኤዝራ ሲያሙ ትሰማና ኤዝራ ለእሷ ልዩ እንዳልሆነ በመንገር ታፋጥጣቸዋለች።
ቆየት ብላ ትምህርት ቤቱን እያጸዳች ሳለ አንዲት ትንሽ ድመት ታገኛለች። በድንገት ኤዝራ ብቅ ብሎ ድመቷን እሱ ይዟት እንደመጣ ያስረዳታል። ድመቷ አብረው ያሳደጓትን ጥንቸል እንደምታስታውሰው ሲናገር አይላ የጥንቸሏን ስም ስለሰማች በጣም ተናዳ እንዳይጠራ ትጮህበታለች። መጣላት ይጀምሩና አይላ በእሱ ላይ ለመወርወር ድንጋይ ታነሳለች። ነገር ግን ሌሎች ተማሪዎች ደርሰው ያስቆሟታል። በዚህ ምክንያት የትምህርት ቤቱ ርዕሰ መምህር ሁለቱንም ይቀጣቸዋል። ከጥቂት ጊዜ በኋላ ከባድ ዝናብ መዝነብ ሲጀምር አይላ ለድመቷ በመጨነቅ ደህንነቱ የተጠበቀ ቦታ ልትፈልግላት እየሮጠች ትወጣና ሙሉ በሙሉ በዝናብ ትረጥባለች። ድመቷ ትንሽ ጠባብ ቦታ ላይ ተደብቃ ስለነበር አይላ እሷን ለማውጣት ወደ ውስጥ ስትገባ ትቀረቀራለች። በድንገት ኤዝራ ጃንጥላ ይዞ ብቅ ይላል። አይላ እርዳታ ስትጠይቀው ኤዝራ ግን የክፍል ጓደኛሞች ብቻ ስለሆኑ ለሷ ብሎ ህይወቱን አደጋ ላይ መጣል እንደሌለበት በመናገር ያሾፍባታል። መውጫ ያጣችው አይላ ቆንጆና ብልጥ እያለች በማሞገስ እንዲረዳት ትለምነዋለች። ኤዝራም ተስማምቶ ያወጣታል። ነገር ግን ነፃ እንደወጣች ምንም ቃል ሳትተነፍስ ጥላው ትሄዳለች። በማግስቱ ጠዋት በትምህርት ቤት አውቶቡስ ላይ የአይላ ጓደኛ ኤዝራ ጓደኛውን ሳናን ችላ እያላት እንደሆነ ትነግራታለች። ይህ አይላ ስለ እሷ እያሰበ እንደሆነ እንድትጠራጠር ያደርጋታል። ኮራ ብስክሌቷን ለኤዝራ ትሰጠውና አውቶቡሱን ተከትሎ ሄዶ ከአይላ ጋር ነገሮችን እንዲያስተካክል ትነግረዋለች። ኤዝራም በፍጥነት እየነዳ የአይላን ስም እየጠራ ይከተላታል። አይላ ስታየው ይህንን የሚያደርገው ለእሷ ብሎ እንደሆነ ስለምታውቅ በሚቀጥለው ማቆሚያ ላይ ትወርድና አብረው አውቶቡስ ይሳፈራሉ። አይላ ለ5 ዓመታት ለምን እንዳላገኛትና ለደብዳቤዎቿ ለምን መልስ እንዳልሰጠ ትጠይቀዋለች። ኤዝራም ወደ ከተማ ሲቀየር እናቱ ወዲያውኑ ወደ ሂሳብ ማሰልጠኛ ማዕከል እንደላከችውና ማንም ጋር መገናኘት እንዳይችል የስልክ መስመሮችን እንደቆረጠችበት ያስረዳታል። ይህንን ስትሰማ አይላ በከንቱ እንደፈረደችበት ስለተረዳች አይኖቿ በእንባ ይሞላሉ። ታሪኩ ወደ ኋላ ተመልሶ ሲታይ የኤዝራ እናት በጣም ጥብቅ እንደነበረችና በአንድ ወቅት ኤዝራ አይላን ለማግኘት ከቤት ሊወጣ ሲሞክር እናቱ እንዳስቆመችው ያሳያል። አንድ ተጨማሪ እርምጃ ከወሰደ ጓደኞቹን በሙሉ ከህይወቱ እንደምታጠፋቸው ስታስፈራራው ኤዝራም ለጓደኞቹ ደህንነት በመጨነቅ በከባድ ሐዘን ልቡ ተሰብሮ ቤት ውስጥ ቀርቶ ነበር። ወደ አሁኑ ጊዜ ስንመለስ በመጨረሻም አለመግባባታቸውን ይፈቱና ፈገግ እያሉ አብረው ወደ ትምህርት ቤት ይራመዳሉ። ነገር ግን ችግራቸው ገና አላበቃም ነበር። አይላ ስለ ኤዝራ ጥብቅ እናት ለጓደኞቿ ትነግራቸዋለች። እነሱም ለእሱ በጣም ስላዘኑ አይላና ኤዝራ ለማገናኘት እቅድ ያወጣሉ። እቅዱ ይሳካና አንዲት ጓደኛዋ ምሽት ላይ እንድትገናኘው የምትጠይቅ የአይላን ማስታወሻ ለኤዝራ ትሰጠዋለች። ኤዝራም በደስታ ይስማማል። በዚያው ቀን ከሰዓት በኋላ አይላን ለግንኙነታቸው በደስታ ትዘጋጃለች። ኤዝራም በጣም ተደስቷል። ነገር ግን ከቤቱ ሊወጣ ሲል እናቱ ታስቆመዋለች። የት እንደሚሄድ ስለምታውቅ እንደገና ታስፈራራዋለች። ከሄደም የአይላን ወላጆች ከስራቸው እንደምታባርር ትነግረዋለች። ይህንን የሰማው ኤዝራ አይላን ለመጠበቅ ሲል የራሱን ደስታ መስዋዕት አድርጎ ወደ ውስጥ ለመመለስ ይገደዳል። ይህ በእንዲህ እንዳለ ወላጆቹ ጮክ ብለው መጨቃጨቅ ሲጀምሩ የአይላ ወላጆችም ጸቡን ሲሰሙ በፍጥነት ወደ እነሱ ቤት ይመጡና ወደ ውስጥ ሲገቡ ኤዝራ ሁሉንም ነገር በራሱ ላይ እያላከከ ራሱን ሲወቅስ ያዩታል። ይህ እየሆነ እያለ አይላ ኤዝራን ትጠብቃለች። ነገር ግን መቼም አይመጣም። ወደ ቤቷ ስትመለስም ወላጆቿ ከኤዝራ ቤት ሲመጡ ስለምታያቸው የሆነ መጥፎ ነገር እንደተፈጠረ ይገባታል። በማግስቱ የአይላ ጓደኞች የኤዝራ እናት ስለ ስብሰባው እንዴት እንዳወቀች ግራ ሲጋቡ ጥርጣሬያቸው ጄስ በተባለ ልጅ ላይ ይወድቃል። አይላ ሳታስበው ጄስን ስትመታው በጣም ይናደድና ወደ መምህሩ ሄዶ አይላና ጓደኛዋ ኒኮ የፍቅር ግንኙነት እንዳላቸው ውሸቱን በመናገር የሐሰት ፎቶዎችን ጭምር ያሳየዋል። መምህሩ እናቶቻቸውን ይጠራል። የኒኮ እናት ሳታስበው አይላ ለኤዝራ ደብዳቤ የምትጽፈው ልጅ መሆኗን ስትናገር ሁኔታው ይበልጥ የከፋ ይሆናል። አሁን ሁሉም ሰው በትምህርት ቤት ውስጥ ስላወቀ ወሬውን በየቦታው መሰራጨት ይጀምራል። አይላ ሙዚቃ በማዳመጥ ወሬውን ችላ ለማለት ብትሞክርም ትኩረት ማድረግ ያቅታታል። ኤዝራን በጣም ስለናፈቀችው እሱ ወዳለበት የሂሳብ ማሰልጠኛ ማዕከል ለመሄድ ትወስናለች። ይህ በእንዲህ እንዳለ ኤዝራ በትምህርት ቤቱ ስለተወራው ወሬ ይሰማና ለአይላ በጣም በመጨነቅ
በመጨነቅ ከማሰልጠኛ ማዕከሉ ለመውጣት ይሮጣል። ነገር ግን እሱ በሩ ጋር ሲደርስ አይላና ኒኮ ቀድመው ወደ ውስጥ ሾልከው ስለገቡ በጠባቂዎች ተይዘዋል። መምህሩ አይላን እያስወጣት እያለ ኤዝራን ስታየው የጠፋባትን ጥንቸል ልትፈልግ እንደመጣች ጮክ ብላ ትናገራለች። ጥንቸሏ ለእሷ በጣም አስፈላጊ እንደሆነችና ሁሉንም ነገር በራሷ መቋቋም እንደምትችል ጥንቸሏ እንዳያውቅላት እንደምትፈልግ ትናገራለች። ይህም ጥንቸል ለኤዝራ የተጠቀመችበት ሚስጥራዊ ኮድ መሆኑን ያሳያል። መልእክቷን ይረዳና ለመምህሩ የጠፋችበትን ድመቱን እየፈለገ እንደሆነ ይነግረዋል። ድመቱ ልክ እንደ ቼሪ ቀይ የሆነ አፍንጫ ያለው በጣም ቆንጆ እንደሆነ ሲናገር ቼሪ ለአይላ የተጠቀመበት ኮድ መሆኑን ያሳያል። እርስ በእርሳቸው እንደ ተግባቡ አውቀው ፈገግ ይላሉ። ቆየት ብሎ አይላና ጓደኞቿ ከኤዝራ ማረፊያ ውጭ አንድ ቦታ ያገኙና አይላ ከመንገድ ላይ ዘፋኝ ማይክሮፎን ተቀብላ መዝፈን ትጀምራለች። ክፍል ውስጥ ሆኖ ኤዝራ ድምጿን ይለየዋል። እሱም እየሰማት እንደሆነ እንድታውቅ መብራቱን እያበራና እያጠፋ ያሳያታል። በቀጣዩ ቀን አይላ በክፍሏ ውስጥ ከታች 5ኛ ደረጃ ላይ እንደወጣች ታውቃለች። ነገር ግን ወላጆቿ አይቆጧትም። ይልቁንም ጠንክራ እንድታጠና ያበረታቷታል። ከጥቂት ጊዜ በኋላ የትምህርት ቤቱ ስፖርት ቀን እየቀረበ ይመጣል። አይላም ከጓደኛዋ ኮራ ጋር ቅርብ ለመሆንና ስለ ፍቅር ፈተና የተፈጠረውን አለመግባባት ለማጥራት የቡድን አበረታች ቡድን ውስጥ ለመግባት ትወስናለች። ኮራም ኤዝራን ለማስደሰት በማሰብ በቡድን ውስጥ ነበረች። ከዕለታት በአንዱ ቀን ልምምድ እያደረጉ ኮራ ስትወድቅ ዞራ የምትባል ሌላ ሴት አይላን ትወቅሳለች። ከቡድኑም እንድትባረር ለማድረግ ትሞክራለች። በኋላ ላይ አይላ የኮራ አባት ሆስፒታል ውስጥ እንደሆነና ኮራ በጣም ያዘነችው በዚህ ምክንያት እንደሆነ ታውቃለች። አይላም ለመርዳት ወደ ኮራ ቤተሰብ ሱቅ ትሄዳለች። ድንገት ብርጭቆ ሲሰብሩ መሳቅ ይጀምራሉ። በመካከላቸው የነበረው ውጥረትም ይረግብና ኮራ አለመግባባቱን ስታስረዳት እንደገና ጓደኛሞች ይሆናሉ። ከጥቂት ጊዜ በኋላ አስደሳች ዜና ይደርሳቸዋል። ምክንያቱም ኤዝራ ለውድድር ወደ ትምህርት ቤታቸው እየመጣ ስለሆነ የአይላ ልብ በደስታ ይፈነጥዛል። በቅርጫት ኳስ ግጥሚያ ቀን አይላ በአበረታች ቡድን ልብሷ በጣም አምሮባታል። ወደ ሜዳው ስትወጣም ተመልካቹ በሙሉ በከፍተኛ ድምፅ ያጨበጭብላታል። ከእናቱ ጋር የነበረው ኤዝራም እሷን ለመመልከት ሾልኮ ወደ መጫወቻ ስፍራ ይመጣና በውዝዋዜዋ ሙሉ በሙሉ ተማርኮ ይመለከታታል። ከዝግጅቱ በኋላ ርዕሰ መምህሩ አበረታቾቹን ለቡድን ፎቶ ይጠራቸዋል። ኤዝራም ቀድሞውኑ እዛ ስለነበር እርስ በርስ ፈገግ ይባባላሉ። ርዕሰ መምህሩ ኤዝራን አይቶት ፎቶውን እንዲቀላቀል ይጠይቀዋል። ኤዝራም ቀጥታ ወደ አይላ ሄዶ አጠገቧ ሲቆም ፊታቸው በደስታ ይበራል። ነገር ግን እነሱ ደስተኛ ሆነው ሳለ ዞራ በቅናት ተቃጥላ ታያቸዋለች። የኤዝራ እናት እሱን ቀጥታ ወደ ማሰልጠኛ ማዕከል ልትወስደው አቅዳ ነበር። ነገር ግን አስቸኳይ ስልክ ስለተደወለላት መሄድ ይኖርባታል። አሽከርካሪው ኤዝራን እንዲወስደው ብትነግረውም ነገር ግን የተራበው አሽከርካሪ ምሳ ለመብላት ሲያቆም ለኤዝራና ለአይላ 30 ውድ ደቂቃዎችን ብቻቸውን ይሰጣቸዋል። አይላና ጓደኞቿ በፍጥነት ኤዝራን ወደ ሚስጥራዊ የመገናኛ ቦታቸው ይወስዱታል። አይላም የሚወደውን ምግብ አዘጋጅታ ስለነበር ኤዝራ በደስታ ይበላዋል። ነገር ግን የደስታ ጊዜያቸው ሊበላሽ እንደሆነ ይታወቃል። ምክንያቱም ዞራ አብረው እንዳየቻቸውና ሁሉንም ነገር ለኤዝራ እናት በመንገር የአይላን ስም ለማጥፋት በፍጥነት እቅድ አውጥታ ስለነበር ይህ በእንዲህ እንዳለ ጓደኞቹ ዘብ ቆመዋል። ነገር ግን በድንገት 2 ወሬኛ ሴቶች ወደ መንገዱ ሲመጡ ይመለከታሉ። ጓደኞቹ ሊያስቆሟቸው ይሞክራሉ። ኮራም ወዲያውኑ ለአይላ ደውላ ለማስጠንቀቅ ስትሞክር ማስጠንቀቂያውንም ስትሰማ መሮጥ ይጀምራሉ። አንድ ትልቅ ግንብ ጋር ሲደርሱ ምንም ሳያመነታ ኤዝራ አይላን እንድትዘል ለመርዳት ትከሻው ላይ ያወጣታል። ነገር ግን ኤዝራ ወደ ላይ ከመውጣቱ በፊት በድንገት አንድ የባዘነ ውሻ ብቅ ብሎ ሊያባርራቸው ሲጀምር በድንጋጤ እየሮጡ ቀጥታ ወደ አንድ ሞተር ብስክሌት መንገድ ይገባሉ። ሞተር ብስክሌቱ ሲገጫቸው ሁለቱም መሬት ላይ ይወድቃሉ። ኤዝራ አይላን ለመርዳት ሲነሳ ግንባሩ ላይ ደም ታያለች። ድንጋጤው ለአይላ በጣም ከባድ ስለነበር ወደ
ወዲያውኑ ትዝለፈለፍና ሁለቱም በፍጥነት ወደ ሆስፒታል ይወሰዳሉ። አይላ በኤዝራ መጎዳት ራሷን ብትወቅስም ነገር ግን እንደ እድል ሆኖ ሐኪሙ ቀላል ቁስል መሆኑ ሲነግራት በመጨረሻም እፎይታ ይሰማታል። በቀጣዩ ቀን በትምህርት ቤት ዞራና ጓደኞቿ አይላን ይከቧትና ዞራ በአስመሳይነት ማልቀስ ጀምራ ለምን ኤዝራን ጎዳሽው ብላ ትጠይቃታለች። አይላም በእርጋታ እኔና ኤዝራ በልጅነታችን እንደነበረው ጥሩ ጓደኛሞች መሆን ብቻ ነው የምንፈልገው ብላ ትመልስላታለች። በክፍሉ ውስጥ ያለው ሁሉም የድሮ ታሪካቸው አሁን ይረዱታል። ይህ በእንዲህ እንዳለ የኤዝራ አባት ከሆስፒታል ይወስደዋል። ኤዝራም እናቱ ህይወቱን በመቆጣጠሯ በጣም አዝኖና ሰልችቶት ይታያል። እናቱ በአይላ ወይም በቤተሰቧ ላይ የበቀል እርምጃ ለመውሰድ ከሞከረች ስልጣኗን አላግባብ እንደተጠቀመች እንደሚከሳት ለአባቱ ይነግረዋል። ቆየት ብሎም አባቱ በሚስቱ ላይ በግልጽ የልጁን ሐሳብ ይደግፋል። በጣም የተደናገጠችውና የተናደደችው የኤዝራ እናት ብቻዋን ወደ አይላ ቤት ትሄድና የአይላን እናት ልጅሽን በአግባቡ ማሳደግ ነበረብሽ በማለት በድፍረት ትናገራታለች። አይላ በጣም ብትናደድም እናቷ ታስቆማታለች። የኤዝራ እናት ስትወጣም አይላ ተከትላ የኤዝራን የሕክምና ወጪ ገንዘብ በእጇ ላይ ትሰጣታለች። የኤዝራ እናት የምትለው ነገር ካላት ትጠይቃታለች። አይላም አይናዩን እያየች ከኤዝራ ጋር ጓደኛ መሆን ብቻ ነው የሚፈልገው ትላታለች። ነገር ግን እናቱ ቀዝቃዛና ከባድ ማስጠንቀቂያ ትሰጣታለች። እንዲህ ግትር መሆኗን ከቀጠለች ኤዝራ እናቱን የአይላ ወላጆች ደግሞ ስራቸውን ሊያጡ እንደሚችሉ ትነግራታለች። ፊልሙም አይላ የልጅነት ጓደኛዋን ትታው ትሄድ ይሆን ብለን እንድናስብ እያደረገንና ውሳኔዋን ሳናውቅ ያበቃል።